السلام عليكم ورحمة الله وبركاته. دنيت كبراتشو የሸቃላ ሚዲያ ቤተሰቦቼ እንደምሰነበታችሁ ከኔ ጋር ሁሉ አማን ሁሉ ሰላም ነው። ዛሬ ጀላችሁ የመጣሁት ለየት ያለ ነው። መዳም እንደምትወድሽ እርግጠኛ ሆነሽ መዳም ቤት ዘና ብለሽ እንድትኖሪ የሚያደርጉ ዋና ዋናዎችን ነገሮች ነው የምነግራችሁ። እስከ መጨረሻው ተከታተሉ። አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለጓደኞቻችሁ እንደዚሁም ሼር አድርጉላቸው። ቢስሚላህ ሰለላሁ ዐለይሂ ነብይ እኔ አንድ መዳም ቤት ሰርቼ አይደለም ወይም ሁለት ሶስት መዳሞች ቤት ሰርቼ አይደለም ስለ መዳም ጸባይ ወይም ደግሞ ስለ ልጆቿ ምናምን እስካሁን ከተናገርኳቸው ነገሮች አንድ ቤት አይደለም ይሰራው ቢያንስ እኔ በቆጥራቸው ከ500 በላይ መዳም ቤቶች ሰርቻለሁ ማለት ነው። የሆነ የሥራ አለማወቅ እንደዚሁም ደግሞ የመሞላቀቅ ምናምን አይነት ስሜት ሊመስላችሁ ይችላል። ላ እንደዛ አይደለም። እኔ በጣም ከመነግራችሁ በላይ ከማንም ሰው በላይ ብር በጣም እወዳለሁ ማለት ነው። እንኳንም ወደድኩት ብር በመውደድ አላፍርበትም። እና የሆነ ስራ እረፍት ቤት መዳም ተሳፍራ ይሆናል ወይም በሆነ ነገር ቤት ሆንኩ አይደል? ከዛ ወዳው አንድ ቀን ሁለት ቀን አላድርም። በሁለተኛው ቀን ስራ ሄዳል። ለምን የሆነ 5 ስራ አለ 8 ስራ አለ ሲሉ እንዴ ያ ነባሩ ስራ ቋሚ ስራ ሰው የሚሰራበት ያለ ከዛ በታች ወርዶ ከመጣ ለምን እዛ ስራ ሆኜ እኮ ሌላ ሲመጣ ጥዩ ሄዳለሁ ብዬ እዛ ስራ ሄጄ ከዛ የሆነ ምክንያት ፈጥሬ አዲስ መጣልኝ ስራ ሄዳለሁ ስራ ፈላልጌ ማለት ነው። እስከማፈላልግ ስራ ላይ ሆኜ አሳልፍ ነበር። ጠለብ ያመጡ ነበር። ውጭ ሆናችሁ ስትሰሩ ብዙ ስራችሁን የምታጡት ጠለብ በማምጣታቸው ምክንያት ነው። አንወይም እንደዛ ሆኖ ቢያንስ ከ500 በላይ መዳሞች ቤት ሰርቻለሁ። እና እኔ ካልተናገርኩ ስለ መዳም ማን ይናገር ነው? እኔ ደግሞ ያንን ሁሉ መዳሞች ካልሐፈስኩት ካልያስኩት የነሱን ጸባይ እንዴት አድርጌ ለመናገር ብቆናለሁና ለዛም ነው ብዙ ልጆች ዩቲዩብ ያላቸው ለነሱም እድል ነው የኔ መናገርና ሄደው ኮፒ አድርጋችሁ የምትሰሩ የን ቪዲዮም ኮፒ አድርጋችሁ እንደለመዳችሁ ትሰሩት ማለት ነው። እውነታውን ነው የምናገረው የነበረው ትክክለኛ ጸባያቸው ነው። በፍጹም የማይወዷችሁ መዳሞች አሉ፣ ደግሞ የሚወዷችሁ መዳሞች አሉ። የማይወዷችሁ እናንተ ነቅስ ወይም ጎደሎ ኑሯችሁ አይደለም። ታየ አረቦች አንዳንድ ጊዜ ምን ይላሉ መሰላችሁ? ላትሰዓል ዶክተር ሰዓል المجرب ይላሉ። ዶክተርን አትጠይቀው የሞከረን ሰው ጠይቀው ይላሉ። طبعا ተሞክሮ ከኔ ጋር ስላለ እነሆ ቆንጆ ሴቱ ነሽ፣ የደስ ያለሽ ነሽ፣ በቃ ቆንጆ ነሽ የምትባይ ሴት በቃ በራስሽ የምትተማመኒ አይነት የለበሽው የሚያምርብሽ ቶብ የሚሆን ምንም አንቺ መዳምሽ አጭር ከሆነች ትወደኛለች ብለሽ በፍጹም እንዳትጠብቂ። ምን ባረጋት ምን ባስደስታት ነው ምን ብሰራላት ነው ያልሽ ሁሌ አፈርደምም እንዳትግጪ። አጫጭር መዳሞች ተራ خلق ያኒ ፈጣሪ ነው የፈጠራቸው አጭር መሆኑ ረጅም ግን ባለት ዛር አጭር መዳሞች ከብዙ ተሞክሮ የተነሳ በፍጹም ለሰራተኛቸው ረህማ አያውቁ ማያሪፉ እቃ ተሰበረ حسبي الله ونعم الوكيل الله يكسر يديك ነው የምትልሽ። يعني حسبي الله ونعم الوكيل እጅሽ ይሰበር ነው የምትልሽ። ليش ما تنتبهي ነው የምትልሽ። ለምን ጥንቃቄ አታደርጊው ነው የምትልሽ። ወላኪን የወደደችሽ ቀን አጫጭር መዳሞች መቼ ነው ሰው የሚወዱት መሰላችሁ? ወልደው ካበቁ በኋላ እድሜያቸው ከገፋ በኋላ አሰል ነው የሚሆኑት፣ ማር ነው የሚሆኑት። ወላኪን በሸባብነታቸው ሙደረሳ በሆኑበት ዘመናቸው በዛ ላይ አስዋ ናቸው፣ በጣም ክፉ ናቸው። በጣም አጭር መዳም ጥሩ ናት ብትሉኝ ወይ ገና አላገባችም ወይ ሙጠለጋ ከባሏ የተፋታች ናት ወይ ብቻዋን ነው የምትኖር። ከነዚህ ውጭ ጥሩ መዳም አትመጣም። ኦኬ እንድትወድሽስ የሚያደርገው ነገር ምንድነው? ይቺ ትወደኛለች ብለሽ እንዳትጠብቂ። ይቺ መውደድ አታውቅም እነዚህ መስፈርቶች እስካላሟለች። ወላኪን ጠቢዓዬ ቆንጆዋ መዳም ሙህተረማ ወያቺ እንዴት ነው የምትወድሽ? እንደምትወድሽስ በምን ታውቂያለሽ? አወለን ተኝተሽ በፍጹም አትቀሰቅስሽም። ለው ሀጃ ደሩር ይሁን በጣም አስቸኳይ ጉዳይ ይሁን ባሏ ምግብ ይፈልግ ልጆቿ ምግብ ይፈልጉ በጣም ወልቅቅ ያለችው መዳም ምንም መስራት የማትችለው ኩሽና ታገኛታለሽ። ሳሎን ላይ ታነሳሳለች ምናምን በቃ ስለምትወድሽ ኢህቲራም ላንቺ ክብር ስላላት አወለን። ሁለተኛ ሸቃሎች ነን የሚሰራ ሰው እቃ ይሰብራል። እቃ ሲሰበር ምንድነው የምትልሽ? ተሰበረ ብለሽ ስትነግሪያት ወይም ደግሞ ስትሰብሪ ስታይሽ እንከሰር ሸር ነው የምትለው። እንከሰር ሸር ተሰበረ
ወይም ደግሞ ፊዳኪ ትልሻለች ላንቺ በቃ ፊዳ ሆነ እንኳን ተሰበረ ጦስሽን ይዞት ሄደ ትልሻለች ፊዳኪ ማለት ያ ጦስሽን ይዞት ሄደ እንደማለት ይሄን የምትልሽ መዳም ስትወድሽ ነው ካልወደደችሽ ዝም ብላ ሳትነጋገርሽ ራሱ ገልመጥ አድርጋሽ ነው የምትሄደው ወይም ደግሞ ታኮርፍሻለች ማለት ነው ይሄ የመዳሞች ሲወዱሽ የሚያሳዩት ጸባይ ነው እንከሰረሸር ፊዳኪ ሚሉሽ ወደውሻል ማለት ነው እቺ መዳም በጣም ወዳሻለች መልካም ስራ ይሆንልሽ ሌላው ልብስ ልትወጣ ስትል አንዳንድ መዳሞች ጂቢ አባያ ይላሉ ሊወጡ ሲል ያን ጊዜ በደንብ እንዳልተኮሽ ወይ ውስጥሽ ያቃል ወይም ስራ በስቶብሻል ወይም የሆነ ተአሲር አለው ያንን ነገር አንቺ ያጎደልሽው ነገር መዳም ቶሎ ነው የምታውቀው በጣም በዚህ በኩል ጎበዞች ናቸው የጎደላቸው ነገር ከንጽህና የሚሆን ከምንም በጣም ያውቃሉ ግዛዝ በእጃቸው የሚዳብሱ አይደሉ እንዴ እንኳን ያንን ስለዚህ ያንን ነገር ስታይ ደግሞ ዝም ብላ خلاص ትልሻለች መዳም ከወደደችሽ خلاص ታበዛለች خلاص ይስቲር ካልትሽ መዳም ወዳሻለች ለው ሰዓቴን 2 ሰዓት ተጠብቅሻለች እንጂ አበያው ሳይስተካከለላ አትወጣ ክፉ ከሆነች ወይም ደግሞ ካልወደደችሽ ማለት ነው ስለዚህ ማንኛውንም ልብስ ተኩሰሽ አይታው ነቀስ ካለው ዝም ካለችሽ ወይም ደግሞ خلاص ሌላ ጊዜ ትከምልያለሽ ስትልሽ ያጸዳሽ እቺ መዳም ወዳሻለች ስለዚህ ቀብረር ብለሽ ኖሪ ካልወደዷችሁ ማለት ነው ምንም ብትሰሩ ምንም ብታደርጉ ልባቸው አይገባም ግን ደግሞ ያናንተ ችግር ኖሮባችሁ አይደለም እናንተን እነሱ ስላልተቀበሏችሁ ያለ መቀበል ችግር ነው ኦኬ ሶስተኛ ላይ ይዤላችሁ የመጣሁት ምግብ ነው አዲስ ስትሄዱ መዳም ቤት واو يا حبيبتي يا عمري يا عسل تعالي كلي معنا تعالي تغدي معنا تلشالج ني كنيا غابي يني قونجو يني ما وربي እንደዛ አይነት መዳሞች ተቃራኒው ነው የሚነግሯችሁ طيب ምን ትልሻለች تعالي كلي ما في فرق በእኛ ትላለች በእኔና በእናንተ መሃል ሰው ነው ልዩነት የለም ነይ ቤት ትልሻለች ግን ይሄንን ስትልሽ ከጀርባ ተቃራኒ ነው የምትነግርሽ መፍሩት ባላልችሁ ነበር ቃሉን ባላወጣችሁ ነበር መጀመሪያ ፊ ፈርቅ በእኔና ብላካለች ማፊ ፈርቅ ካለች ያኒ ፊ ፈርቅ ያለች ነው አረብ የሆነ ነገር ፊት ለፊት አይናገሩም ብላግስ ነው የሚናገሩት ሁሉ ጊዜ የሆነ ጉዳዩን ገልብጠው ነው የሚናገሩትና የሆነ ካንቺ ነቅስ አለ ላ የለም አንቺ ካሜላ ነሽ ማሻአላህ ላይ ግን እሷ የምትፈልገው ነገር ምንድነው አንቺ እኩል እንደሆንሽ ሰው ነው ሰራተኛ ስለሆንሽ እንዳይከፋሽ ምናምን ትልሻለች ብላግስ የተጣላሽ ቀን ምንም ፈክረ ሐሊክ ትልሻለች ከአሜሪካ የመጣሽ መሰለሽ እንደ ከሀበሻ ነው ያሉ ነው ሚዲያ ላይ ታቻቻዋል ለመዳሞች ከፍ ይጎሉ ከኢትዮጵያ ከሀበሻ ምድር እኮ ነው የመጣሽ በጣም አንፍተخر ነህ ምን الحبشة መጣናል አልহামዱሊላህ ላኪን እነሱ እንደዛ ነው አወል ስትገቢ ማሪ ያለችሽ መዳም በኋላ لا اشوفك ما عندي خير ነው የምትልሽ ስለዚህ ወዳው የሚያመጉሳችሁ የሚንከባከባችሁ መዳሞች ውሸታምና አስመሳይ የማይወዷችሁ ቀልበስ ሶዳ መዳሞች ናቸው የእውነቴን ነው የምላችሁ የምትወድ መዳም ገና ቤቷ ስትገቢ ማሻአላ ንግግሯ ስርዓት አለው የራስሽ ነገር ነው የምትሰጥሽ በቃ ቢ አለ ኬፊክ ጠጪ አለ ኬፊክ ስሪ አለ ኬፊክ ግን ነይ ከኛ ጋር ሁኒ ነይ ቶሎ እንስራሽ እና በጥርሽ እንደዚህ እናርግ የሚሉት መዳሞች እንትብሁ ሻራኞች ናቸው طيب እኔ ብዙ ጊዜ ስራ ሲሄድ ወይቺ መዳም እኮ በጣም ማርና ትላል ምናምን ከወር በኋላ ትንገለብ ወኔ እኮ ማገሰርት እኔ እኮ ከስራዬ እኮ ያጎደልኩት ነገር የለም ላ እሷ ናት ችግሩ እሷ ጋር ስለሆነ ትቀየራለች ለምንድነው የተቀየረችው ችግሩ እሷ ጋር ነው እያስመሰለች ነው በጣም አስመሳይ መዳሞች ለመጀመሪያ ጊዜ ማሮች ናቸው ስለዚህ መጀመሪያውን አትዩ ለዛም ነው ያገራችን ሰዎች ሲተርቱ ምን ይላሉ የሰው አመት የሰው ጸባይ በአመቱ የከብት አመት በለቱ ይላሉ ከብት ወዳው ይወጋቸዋል ወይ ይረግጣቸዋል ላ መዳሞች ግን ወዳው አሰል ናቸው ቀስ ይያሉ በሰል ሽንኩርት ይሆናሉ ከማር ወደ ሽንኩርት አስቡት ሪሃቱ في فرق بين العسل والبصل المهم አሁን ዛሬ ነገርኳችሁ አራት ነገሮች ናቸው እነዚህ አራት ነገሮችን ከኔ ነው ጉድለቱ መዳም ማትወዲ ችግሩ ከኔ ስለሆነ ነው ብለሽ ጠብር ግፋ አትበይ اذا تبغى تروح تشرب بحر ما عليك يا حبيبتي
ከፈለጋት እሷ ሄዳ ወንዝ ትጠጣ ትዋኝ ቤቱን ታንጓጓ መዳም አትወደኝም ምን ባረግ ይሻለኛል ስቅቅን ይልሳቀቅልሽ ሀቢብቲ ሆዳቸውን እንጂ ሰው ወደው አያውቁም ወላኪን ባደል መዳም አንዳንዶቹ የሚወዱ አሉ ስለዚህ እነዚህ ነገሮች ካያችሁ ፊዳክ ይቃስ ይሰበር ካለች ተኝተሽ ወጡ ሶት ኮም ስትል ከሰማሻት ልጆቿንም ቢሆን ድምጻችሁን ቀንሱ ታመሽ ከሉሃ ተርታህ በተለይ ሴቶች ቢያንስ በወር አንድ ጊዜ ምናምን ታባነ ስንላቸው እነመዳ ሮሄርታህ ይላሉ ሂጃረፍ በይ ይላሉ እና መልጉፋ ወያችኛው አልክፍቷ ታሊ ልትተኝ እኮ አይደለም የመጣችሁ ልትሰሪ ነው ትላለች واحد يوم بالله عليكم አንድት ቀን ታመሽ ልትተኛ አይደለም የመጣችሁ ማጂቲ ተናሚ እንደነ ጂቲ ተሽተغلي ያ ተሽተغلي አው በሰፍሪክ ትልሻለች ተሳሪ እንደው ሰሪ አለዛ አሳፍርሻለሁ ለአንድት ቀን هذا طبيعي يا جماعه ከ8 ሰዓት በላይ ከ9 ሰዓት በላይ ከ10 ሰዓት በላይ ተቆሞላችሁ ለስራ ይችን አንድ ተናዙል ለማረግ በጣም ይንገበገባሉ እነዚህ የማይወዱ መዳሞች ናቸው የሚወዷችሁ መዳሞች ደግሞ የዚህ ተቃራኒ ያሳያሉ ማለት ነው አህብኩም እንዳይበዛ ቪዲዮ ስለምፈልግ ነው እንዲበዛባችሁ አልፈልግም እወዳችኋለሁ ይሄ ነገር በጣም ይጠቅማችኋል ስለተከታተላችሁን ከልብ አመሰግናለሁ ሰላም አለይኩም ወራህመቱላሂ ወበረካቱ